ሰላም ሰላም እንዴት ናችሁ? ውድ የዚህ ቻናል ተከታታዮች እንዴት ናችሁ? ዛሬም እንደ ሁልጊዜው አንድ ቶፒክ ይዤላችሁ ቀርቤያለሁ። ቶፒኩ ስለ አርቲክልስ ነው። አርቲክል ማለት ምን ማለት ነው? ምን አይነት አርቲክሎች አሉ? የት እንጠቀማለን? ለምን እንጠቀማለን? የሚሉትን ብዛታቸውን የተወሰኑ ዴፊኔሽን አይተን ከዛም የተወሰኑ ጥያቄዎች አሉ። መጨረሻ ላይ ደግሞ ራሳችሁ የምትፈትሹበት ኤክሰርሳይዞች አሉ እነሱም። ስለዚህ ወደ ፕሮግራሙ ከመሄዳችን በፊት ግን ይህን ቻናል ላይክ፣ ሳብስክራይብ ኤንድ ሼር አድርጉት። ከፕሮግራሙ ጋር አግኝቼ ተስፋ ነኝ። መልካም ቆይታ። What are articles in English? English grammar. Articles are words that come before nouns to indicate whether noun is specific or general. ይላል። Articles are words ቃላት ናቸው that come before nouns to indicate what whether noun is specific or general. አሁን ከስሙ ቀድሞ በመምጣት ስሙ ጄኔራል ነው ወይስ ስፔሲፊክ ነው? ጠቅላላ ስም ነው ወይስ ስፔሲፊክ ውስን ስም የነጠላ ስም ነው የሚለውን ለምሳሌ ጄኔራል ወይስ ስፔሲፊክ ነው ብሎ ሞዲፋይ ያደርግልናል ማለት ነው። there are two articles in English ሁለት አይነት አርቲክሎች አሉ፣ ዲፋይናይት እና ኢንዲፋይናይት። ዲፋይናይት ማለት ምን ማለት ነው? the definite article ማን ነው? the definite article is the is used when referring to a specific or particular noun። ይህ ዘን የምንጠቀምበት መቼ ነው? ስፔሲፊክ ወይም ፓርቲኩላር ናውን ነው። ለምሳሌ ከበደ ምናምን ብለን ለምንጠቅሳቸው ነገሮች ወይም ውሻ፣ በሬ፣ በግ እያልን ለምንጠቅሳቸው ነገሮች ለምሳሌ ስፔሲፊክ ነው እንደሆኑ እነሱ እንጠቀማለን ማለት ነው። ፓርቲኩላር ናውን ነው ወይም ስፔሲፊክ ነው ማለት ነው። ስለዚህ something that is already known to both speaker or writer and listener to read። ለተናጋሪው እና ለጸሐፊው ወይም ለአዳማጩ እና ለአንባቢው በጋራ የሚያውቋቸው ነገሮች ማለት ነው። ስሞች እነሱ ምን ይባላሉ? በዛ ነው የሚገለጹ ማለት ነው። can be used with what singular and plural nouns። በነጠላም በብዙም ቁጥር ሊገለጽ ይላል። and with both countable and uncountable nouns። ኤግዛምፕል ለምሳሌ please pass the salt ይላል። it is specific salt that both people know about። አሁን please pass salt ይላል። የሳልት የሚለው ሁሉም ሰው አንባቢው፣ ሰሚው፣ ተናጋሪው፣ አዳማጩ የሚያውቀው ቃል ነው ማለት ነው። the dog that beat me ran away። a particular dog not just any dog። አየው፣ the dog that beat me ran away ያን የነከሰኝ ውሻ የሚሮጠው ነው፣ ስፔሲፊክ የሆነ ፓርቲኩላር ማለት ነው። the sun is bright today there is only one sun። ሌላ ፀሐይ አማራጭ ወይም ሌላ አሻሚ ነገር ስለሌለ ሰን ምን ትሆናለች ማለት ነው? ፓርቲኩላር ነው እና that means the sun። አሁን እዚህ ጋር ዘ ነው እንግዲህ ዋናው ዘ ስሞች በፊት the sun ዶግ ሳልት የሚለው ሳልት አለ እዚህ ጋር ዘ ማለት ነው። እንደዚህ ቀድሞ ይመጣል። ሌላ ሁለተኛው ምንድነው? ኢንዲፋይናይት አርቲክል ነው። ኢንዲፋይናይት አርቲክልስ ደግሞ እነማን ናቸው? እና አን። እነዚህ ደግሞ ኤ ኤንድ አን አር ዩዝድ ዌን ሪፈሪንግ ቱ ነን ስፔሲፊክ ኦር ጄኔራል ነው። አየው፣ እነዚህ ደግሞ ነን ስፔሲፊክ ላልሆኑ ወይም ጄኔራል ጠቅለል ባለ መልኩ መናገር ስንፈልግ ነው። they indicate that the noun is one of many possible options without specifying a particular one። አየው፣ ብዙ ኦፕሽን አለው ማለት አማራጭ ፖሲቢሊቲ ሊሆን የሚችሉ ማለት ለምሳሌ they are only used with what singular countable nouns። እነዚህ ደግሞ አሁን ለሲንጉላር እና ካውንቴብል ናውን ብቻ የምንጠቀምባቸው ኤ ቨርስስ አን ሩል። አሁን ኤ ኤንድ አን ደግሞ ልዩነት አላቸው። እነሱን እንይ። the choice between a and an depends on the sound that begins the next word not necessarily the letter። በሌተሩ ሳውንድ ነው መሰረት በማድረግ ለምሳሌ a is used before what words that starts with a consonant sound። ይህን የምንጠቀም ኮንሶናንት ሳውንድ ስንጠቀም ነው ማለት ነው። ለምሳሌ ኤ ቡክ፣ እዚህ ጋር ቡክ የሚለው ኮንሶናንት ነው። ኤ ካር መነሻው። ኤ ዩኒቨርሲቲ ላይ አሁን እዚህ ጋር ቢኮዝ ዩኒቨርሲቲ ስታርትስ ዊዝ ዋይ፣ ዩኒቨርሲቲ ሳውንዱ ዋይ ስለሆነ ነው እንጂ ዩ ቫውል ነው። ግን ኤ ዩኒቨርሲቲ ለናነበዋለን የድምፁ ዋይ ሳውንድ ስለሆነ። ስለዚህ ኤ በማንም በኮንሶናንት በሚጀምረው ይመጣሉ። አን ደግሞ በቫውል። አን ኢዝ ዩዝድ ቢፎር ወርድ ዛት ስታርትስ ዊዝ ኤ ቫውል ሳውንድ። ለምሳሌ አን አፕል ኤ ቫውል ናት።
አን ኢ ቫወል ናት። አን ኦር እዚህ ጋር ደግሞ ልክ እንደ ቅድሙ ዩኒቨርሲቲ እንደሚለው ሁሉ ኤች ኮንሶናንት ነገር ግን ኦ ነው የሚነበበው። ቢኮዝ ኤች ኢዝ ሳይለንት ኤንድ ሀወር ስታርትስ ዊዝ አን ኦ ኦ የሚል ድምፅ በዚህ ነው ስለሚነሳ ማን እንጠቀማለን? አን። እነዚህ አንዳንድ ስፔሻል የሆኑ ኬዞች ናቸው። አይ ውድ ላይክ ቱ ኢት አን አፕል። አሁን እዚህ ጋር አን አፕል ይላል። ዛት ሚንስ ኤኒ አፕል ኖት ስፔሲፊክ ኤኒ አፕል ማንኛውንም አፕል አፕል የሆነ መልክ ያለው ግን ጥሬ ነው ነው የሚለውን ስፔሲፋይ አያደርግም። ሺ ወንትስ ቱ ኤ ዶግ ፎር ክሪስማስ። ይኸው ኤኒ ዶግ ኖት ፓርቲኩላር ውሻ ትፈልጋለች ለክሪስማስ ነው የሚለው። በነገራችን ይህ የእኛ ሀገር አይደለም የሚተገበረው በውጭ ሀገር ነው። ክሪስማስ ለምሳሌ እነዚህ ለገና ነው ወይ ለገና በዓል ዶግ ትፈልጋለች ነው የሚለው ውጭ ሀገር ነው። አይ ኒድ ኤ ፔን እዚህ ጋር ፔን አሁን ኤ ፔን ማለት ምንድነው? ሬድ ፔን፣ ብላክ ፔን፣ ብሉ ፔን ሊሆን ይችላል አይታወቅም። ስለዚህ ኤኒ ፔን ፔን የሚል ነገር ዌን ቱ ዩዝ ኖ አርቲክል ዜሮ አርቲክል ሌላ sometimes no articles used. This is often happens with what? Plural countable nouns used in general sense. አሁን ፕሉራል ካውንቴብል ናውን ነው በጀነራል ሴንስ የምንጠቀምባቸው ከሆነ እንትን አያስፈልጋቸውም ነው አርቲክል። ለምሳሌ ካትስ ሃቭ ቢግ ኤስ ይላል። ሪፈሪንግ ቱ ካትስ ኢን ጀነራል አጠቃላይ ድመቶችን ነው። ካትስ ሃቭ ቢግ ኤስ ማለት ግን ቢግ ኤስ አልተባለም። ምክንያቱም ኖ አርቲክልስ አያስፈልግም ቢግ ኤስ የሚለው ማለት ነው። አንካውንቴብል ናውንስ ዩዝድ ኢን ጀነራል ሴንስ ደግሞ አሁንም አካውንቴብል ሲሆን አይ ላቭ ሙዚክ ይላል። ሪፈሪንግ ቱ ሙዚክ ኢን ጀነራል። ምን አይነት ሙዚክ? ባህላዊ ሙዚክ፣ የእንግሊዝኛ ሙዚክ፣ ዘመናዊ ሙዚክ አይታወቅም። አይ ላቭ ሙዚክ። ስለዚህ ሪፈሪንግ ቱ ሙዚክ ኢን ጀነራል ስለሆነ ማለት ነው። ፕሮፐር ናውንስ ኦር ኔምስ ኦፍ ፒፕል ፕሌስ ኢትስ። ለምሳሌ አይ ሊቭ ኢን ኒውዮርክ ሲቲ የፕሮፐር ናውን የምናቸው unless the proper noun is part of a specific name that includes the like the United States. ስለዚህ ዴፊኒሽን ኦፍ አርቲክልስ እና የታይፕስ ኦፍ አርቲክልስ የተወሰኑት እነዚህ ነው ይመስላል። አሁን የተወሰኑ ጥያቄዎችን ደግሞ ከማብራሪያዎች ጋር ለምሳሌ question to the answer ይላል which sentence use the correct article ትክክለኛ አርቲክል ተጠቅመን she bought an apple and a orange ይላል። she bought an apple and an orange ይላል። she bought an apple and an orange ይላል። she bought apple and orange። አሁን እዚህ ጋር ቅድም ብለናል ኤን የምንጠቀም ኮንሶናንት ሲሆን ነው። እዚህ ጋር ኦሬንጅ አይሆንም። አን አፕል እዚህ ጋር ትክክል ነበር። ኤ አፕል ኤ አይሆንም። እዚህ ጋር አን መሆን ነበረበት የኮንሶናንት ስለሆነ አን ኤ ኦ ስለሆነ ትክክል ነው። አን ኦሬንጅ ትክክል ነበር። አን አፕል ትክክል ነው። አን ኦሬንጅ ትክክል ነው። ስለዚህ ሲ ዘ አንሰር ይሆናል ማለት ነው። The correct sentence is C. She bought an apple and an orange. We use an before words that start with a vowel sound. Apple starts with a vowel sound, so an apple is correct. Orange starts with a vowel sound, so an orange is correct. Let's look at the other options. She bought an apple and orange because orange starts with vowel sound, so it should be an orange one. Bought an apple and an orange because apple starts with vowel sound, so it should be an apple number. She bought apple and a orange because both apple and orange start with vowel sound, so both should use an. Which article is used before a word that starts with a consonant sound? One no consonant sound no. The answer is A. An article A is used before words that begin with a consonant sound, even if the first letter is a vowel. The indefinite article an is used before words that begin with a vowel sound, even if the first letter is a consonant. Example A before consonant sound. ይሄን ለምን እንዳልሆነ እያየን ነው። A before consonant sound. A dog starts with D consonant sound. The university starts with V sound. This consonant sound. A one eat yeah and before vowel sound ነው።
አን አፕል ወይም ዘ አዘር ኦፕሽንስ ይላል። አን ቢኮዝ አን ኢዝ ዩዝድ ቢፎር ቫወል ሳውንድ ዘ ቢኮዝ ዘ ኢዝ ዲፋይንድ ቫሌ ዌን ዱ ዊ ዩዝ ዘ አርቲክል ዘ ነው መቼ ነው የምንጠቀመው ነው የሚለው ቶክ አባውት ሰምቲንግ ፎር ዘ ፈርስት ታይም ወይ ቶኪንግ አባውት ሰምቲንግ ኢን ዘ ጀነራል ወይ ቶኪንግ አባውት ሰምቲንግ ስፔሲፊክ ወርድ ናውን ቢፎር ፕሮፐር ናውን ይላል። የትኛው ነው? ዘ ዲዚስ ነው። ሌትስ ሉክ አት ዘ አዘር ኦፕሽን ይላል። ዌን ቶክ አባውት ሰምቲንግ ፎር ዘ ፈርስት ታይም ዌን ቶኪንግ አባውት ዘ ሰምቲንግ እነዚህ የቢ አይሆኑም። ስለዚህ ውድ የዚህ ቻናል ተከታታዮች አሁን ዴፊኒሽን እና የተወሰኑ ኤግዛምፕሎችን አይተናል። ስለዚህ ቀጣይ እናንተ ራሳችሁ የምትፈትሹት ኤክሰርሳይዞች ናቸው። እነዚህ ኤክሰርሳይዞች ይችላሉ። አርቲክል ኢዝ ዩዝድ ቢፎር ሲንጉላር ናውን ዛት ስታርትስ ዊዝ ኤ ቫውል ይላል። ሁለተኞቹ ዘ ኮሬክት አንሰር ሴንቴንስ ይላል። ሶስተኛው which sentence does not need an article ይላል። I need blank milk ምናምን ይላል። አራት blank is sunrise in the east which article fills the blank ይላል። አምስት identify the incorrect article ይላል። ስለዚህ ለአምስት ጥያቄዎች እዚህ ጋር መልሶች ያለላችሁ እናንተ በደንብ ይዋቸው ራሳችሁ ፈትሹ። ስለዚህ ውድ የቻናል ተከታታዮች ዛሬ ይዤላችሁ ቀረብኩት ስለ አርቲክል ይመስል ነበር። አብራችሁ ስለቆያችሁ አመሰግናለሁ። አስተያየት ኮሜንት ካላችሁ ጻፉልኝ፣ አይዋለሁ። ቀጣይ ሊያቶች ይዤላችሁ ቀርባለሁ። አብራችሁ ስለቆያችሁ አመሰግናለሁ። ሰላም ሁኑ። ቻው